የባሰ ክርችምና ዝግት ይልብኛል ነብዩ ሰለላሁ ዐለይሂ ወሰለም ቢማ አሉት እዚህ ደረጃ ላይ ያደረሰህ ወንጀል ምንድነው ምንድነው ምክንያቱ ቢዑቁቂ ዋሊደቲ እናቴን አስከፍቻት ነበር ይላል እናቴን አስቀይሚያት ነበር ይላል ለብ በሉ እንግዲህ አንዳንድ ዑለማዎች ምን ይላሉ ያ ልጅ እናቱን ያስቀየመው ለሚስቱ ጥሩ ዕቃ ገዝቶ ሲመጣ እናትየው የማትፈልገውን አይነት ዕቃ ገዝቶላት ይመጣ ነበር ለእናትየው ሆነ ልብስ ይዞ ይመጣና ለሚስትየው ደግሞ ከዛ ከፍ ያለ ልብስ ይዞ ይመጣ ነበር በዚያ እናትየው ቀልቧ ይሰበር ነበር አሉ ዛሬ እስቲና እኛ እናስበው ባልተቤቶቻችን ነው ወይስ እናቶቻችን ነው ላቅ ምናደርገው ወላጅ ባልተቤቶቻችን ወርቅ በወርቅ ሆነው ይያለ ወላጆቻችን በጣሽ ጨርቅ ይቸገራቸዋል ባልተቤቱ ክትፎ እየበላችና የተመቻቸ ኑሮ እየኖረች እናትየው የምትበላውን ነገር አጣ ቂጣ ይደረቀባታላት አለች ባልተቤቱ እሱ ጥሩ ወንበር ላይ እየተቀመጠ ጥሩ ፍራሽ ላይ እየተኛና ጥሩ አልጋ ላይ እየተኛ እናትየው መደብ ላይ ወይም ኬሻ ላይ የምትንከባለል እናት አለች አላህ ይጠብቀንና ቢዑቁቂ ዋሊደቲ እናቴን አስከፍቻት ነበር እሺ ነብዩ ሰለላሁ ዐለይሂ ወሰለም አስጠርተው አመጧትና እናትየውን በህይወት አለች ወይ ብሎ ቢጠይቁ አለች ተጠርታ መጣች እናትየው ምን አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ لو أججت نارا ضخمة فقيل لك استغفري له أو نلقيه فيها አሁን እዚህ ጋር እንጨት በከምርና ባቀጣጥለው ያ እንጨት ተቀጣጥሎ እሱ እዛ ሰዓት ላይ ይጣል ብለን ብንልሽ ወይንም ይቅርበው ለአላህ ብለን ብንልሽ እንዴት ነው የምታረጊው አሏት ነብዩ ሰለላሁ ዐለይሂ ወሰለም ይህን ሲሏት እናትየው ምን አለች ኢዘን አሽፈኡ ለሁ ያ ረሱላህ እንዲያማ ከሆነ ለአላህ ብዬ ይቅርብየው አለሁኝ አለች ነብዩ ሰለላሁ ዐለይሂ ወሰለም አረኩም በዚህ ቃሏ ምን አሉ ኢዘን فأشهد الله وأشهديني برداك عنه الله سبحانه وتعالى نبي صلى الله عليه وسلم من دنيا لاتشو لقد جاءكم رسول من أنفسكم عزيز عليه ما عنتم حريث عليكم بالمؤمنين رؤوف رحيم لقد جاءكم ارقتم نبي متواتشوال لقد جاءكم رسول من أنفسكم كراساتشو يهونا كراساتشو قوسانا يراساتشو قوانقوا من ناقر سو يهونا نبي متولاتشوال لقد جاءكم رسول من أنفسكم عزيز عليه ما عنتم ان انت لكبداتشونا مبتيه لاتاتشولت قداي مبتيه يمياغنيلت نبي متواتشوال الله سبحانه وتعالى كزيام قتلنا من على عزيز عليه ما عنتم حريث عليكم لان انت ليتقن سلچين تاكتين سايل لان انت لمات زوتر يميرواطلاچو نبي متولاچوال الله سبحانه وتعالى እና ያን ልጅ ከጀሃነም ለማስወጣት የሚያደርጉትን ጥረት እዩ ነብዩ ሰለላሁ ዐለይሂ ወሰለም ይቅርብየዋለሁኝ አለች አላመኑም እኔን አላህንና እኔ ምስክር አድርጊና ምን አለች اللهم اني اشهدك واشهد رسولك بردايا عنه ጌታዬ አንተም ሆንክ ነብይህ ምስክር ሆኖብኝ ለአንተ ብዬ ይቅርብየዋለሁኝና ማረው አለች እናትዬ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ያ ሻብ ቁል لا اله الا الله فقال لا إله إلا الله ثم مات قال النبي صلى الله عليه وسلم الحمد لله الذي أنقذك من النار الحمد لله الذي أنقذك من النار بلو سوست ጊዜ ወደ ጌታቸው ምስጋናቸውን አቀረቡ ጌታዬ ምስጋና ይገባህ ከዚህ ይሄንን ሻብ ይሄንን ወጣት ልጅ ከጀሃነም እሳት ያዳንከው አምላክ ምስጋና ይገባህ ብለው ሶስት ጊዜ ምስጋናቸውን አቀረቡ ልብ በሉ ይህ ልጅ እናትየው ይቅር ብለውት لا اله الا الله የማለቱን እድል ሳያገኝ ቢሞት ኖሮ ወላጆቹን ስለበደለ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢ የነበረ ጀግና የጀሃነም ይሆን ነበር አላህ ይጠብቀን አጂብ وقال النبي صلى الله عليه وسلم أربعة لا ينظر الله إليهم يوم القيامة العاق والمنان ومدمن الخمر ومكذب بالقدر أخرجه الطبراني نبي صلى الله عليه وسلم أراد تسوج الله سبحانه وتعالى يقيام لت زور بلو آياتهم أنما عندنا عاق ولا جوتشون يمي بدل سو الله سبحانه وتعالى برحمة عينو آيهم يمي يقيام لت بلوم جهنم مستاسقبتو يزنقوال هنا التنيا والمنان منان ማለት ተመጻዳቂ ማለት የሆነች ነገር ያደርግልህና እንዲህ ያደርግልህ በኔ በረካ እንዲሆነህ ደግሞ ዛሬ እኔ ላይ ትኩራራለህ እንዴ ብሎ በየደረሰበትና በየሄደበት ቀልብህን የሚሰብርህ ማለት لا تبطلوا صدقاتكم بالمن والاذى على الله سبحانه وتعالى እናንተ የምትሰሩትን ጥሩ ስራ መጽዋታ